ሰላም ሰላም ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ማለት ነው። እንግዲህ የፍቅር ጉድ ትላንትና አያችሁት፣ ምን አይነት ዱርዬ ሴት እንደሆነች፣ ፍቅር ስንቱን ወንድ እንደነካካች። የእውነት እኔ እንደውም ትላንትና ማን እንዳሳዘነኝ ታውቃላችሁ? አብርሽ አሳዘነኝ። በቃ ምን አይነት ተንከሲስ ሴት ወጥመድ ውስጥ እንደገባ ቤተሰብ ትላንትና አይታችኋታል። ዳጊ እንደዛ ሲሆንላት የእውነት ማንም የላትም ከአብርሽ በራቀች ሰዓት። ዝም ብላችሁ አስተውሉ ቤተሰብ። ፉፉ በራቃት ሰዓት ሀቢባ ቤት እንደዛ ሰው ሲወርድባት ሲያሞግሳትም የነበረ ጊዜ ነው። እንግዲህ ከዳጊ የተገናኙና የሆነ በቃ ትንሽ ስም ስላላት ብቻ ዳጊ ባይዘዌ በጣም ጎበዝ ልጅ እኮ ነው ቤተሰብ። ከፍቅር ከመገናኘቱ በፊት ቲክቶክ ላይ ፌቨን ነው ምናምን የምትባል ልጅ በጣም ጥሩ ስራ እየሰሩ ነበረ እና በመሀልም እንዴት እንደሆነ ሳላቅ ያው ከእሷ ተለያይቶ ከተለያዩ ሴት ነበር የሚሰራው እና እንግዲህ ፍቅር ናት ይመስለኛል ወደ ዩቱብ እንዲሄድ ያደረገችው። ባይዘዌ ቲክቶክ ላይ ብቻ ታዋቂ ስለሆናችሁ ዩቱብ ላይ ስኬታማ ትሆናላችሁ ማለት አይቻልም። ዩቱብን ጠበቅ አድርጎ መያዝ አለባችሁ። በተለይ ቲክቶከሮች ይሄ ቲክቶክ ላይ ማን ነው ቲክቶክ ላይ ጊዜያችሁን አጥፍታችሁ በኋላ ዩቱብ ላይ መጥቼ እንደ ቲክቶክ ህዝቡ ይከተለኛል ወይም ያደንቀኛል ምናምን በጭራሽ። የቲክቶክ ፐርፎርማንስ እና የዩቱብ ፐርፎርማንስ በጣም ይለያያሉ። እኔ አሁን ቲክቶክ አልወደውም። ስራው ራሱ እንዴት እንደሚሰራውላ አላቅም። አሁን ላይቭ ላይ እንዴት ነው የሚገባው ብላችሁ ብትጠይቁኝ አላቅም። ስለ ጊፍት ስለምን አላቅም ማለት ነው። በቃ እኔ ከድሮም ይኸው 6 ዓመቴ ነው። የትልቁ ቻናሌ ታውቁታላችሁ እና 6 ዓመት ከምናምን ሆነኝ ዩቱብ ማለት ነው። እና በራሴ ስራ ነበር በተለያዩ በፀጉር በፊት በተለያዩ ስራዎች ነበር የምሰራው እና ያው እሱን መስራት አልቻልኩም። አሁን ያለሁበት ቦታ እንግዲህ ለፍትፈታ ብቻ ነው። እና ወደ ገደለው ስገባላችሁ ዳኒ በቃ እንዴት እንደሆነችበት እንዴት እንዳቅራራችበት ማለት ነው። ፍቅር የሆነ ተንከሴስ ልጅ ነሽ። አንቺም እኮ ከአብርሃም ጋር እንደፈለግ ስትማግጪ እንደፈለግ ስትሆኝ ስትንዘላዘይ ነው ፌመስ የሆንሽው። ምን ያዙ ይልቀቁኝ አልሽ እኮ። በቃ እኔ ነኝ የበላይ እኔ ነኝ ሚዲያውን የተቆጣጠርኩት አልሽ እኮ። ከሌላ ሴቶች መስራት ትችላለህ። እሱ መስራት አቅቶት አይደለም፣ ግን ከአንቺ ጋር በቃ ደስተኛ ሆኖ እየሰራ ነበረ። ከዛ አለሁኝም የለሁኝም ሳትዩ ወደ የት ሸበለልሽ? ወደ አብርሽ ጋር የኤፍሬም የቀለበት ፕሮግራም ለት ከዛ በኋላ ከአብርሽ ጋር በቃ ሙጥኝ አብርሽን ከአንቺ ጋር ሙጥኝ አለ። ያው የስራውን ሰጠሽው እና የማይወጣበት ችግር ውስጥ ጨመርሽው አብርሽንም ማለት ነው። ከሴት ልጅ የማይጠበቅ እና ከስንቱ ነው አንቺ ቆይ የምትላላሹ? አሁንማ ምንድን ነው ያሉሽ? የቡና ቁርስ። ኧረ የቡና ቁርስ ክብር አለው ቤተሰብ እንዴ! የቡና ቁርስ እኮ ክብር አለው፣ ስርዓት አለው እኮ፣ ደንብ አለው እኮ። የቡና ቁርስ ዝም ብሎ እኮ አይዘገንም እኮ፣ ስርዓት አለው። እንደፈለጋችሁ እኮ አትረጩትም እኮ። የቡና ቁርስ ስርዓት አለው፣ ደንብ አለው፣ በሀገራችን በባህላችን ማለት ነው። እቺ ልጅ ግን ስርዓት የሚባል የላትም። ለወንድ ልጅ የሚሰጥ ክብር የላትም። እኔ የትኛው ወንድ ከእሷ ጋር ትዳር መስርቶ እንደሚኖር አይዶን ነው። እና ፉፉ ላይ ስንፈርድ የነበረ የእውነት አንተ ፍቅር የምታክል ልጅቷን እንደዚህ አድርገህ ልጅ አሳቅፈህ ኧረ ስንቱን አልነው። በቃ ልጅ ስለወለደች ብቻ ሴት ልጅ ስለሆነች ብቻ እሷ ላይ ፈረድንበት። ለካ ልጁ ተቃጥሎ ነው። ለካ አላህን ይሄ ፈጣሪውን እየለመነ ነበር። ለካ ከፍቅር አለያየን ጌታዬ፣ መች ነው ያጣበቀኝ፣ መች ነው የምታለያየኝ እያለ ጠዋትና ማታ ነበር የሚሰግደው እና ተለያየ። አሁን ደግሞ ከዳጊ ጋር የዳጊን ህይወት ልትበጠብጥ በቃ እሷ ተፈላጊ ናት፣ እሷ ብቻ ናት ሚዲያው የምትቆጣጠረው፣ አይዲያ ያላት እሷ ብቻ ናት ምናምን ነገር ግን አይደረግም። ለወንድ ልጅ በዚህ ደረጃ ንቀት ማሳየትሽ ራሱ በጣም ታሳፍሪያለሽ። ዳጊ በጣም ምርጥ ልጅ ነው፣ ስርዓት ያለው የእውነት ስርዓት ያለው ልጅ በቃ ስርዓቱ፣ ንግግሩ የእውነት በቃ። አንቺ ግን በቃ ምንድን ነው የሆነ ያዙ ይልቀቁኝ ምኝ አልሽ። አረ ተረጋጊ። የኢትዮጵያ ህዝብ ማለት ነው እንደዚህ ያወጣሽ በደቂቃ ነው የሚያወርድሽ። ገባሽ? ህዝብ ላይ ደግሞ በጣም እያላገጥሽ ነው። እኛን የመዳብ ቅመሞች ለመሳደብ እየቃጣሽ ነው፣ እየተሳደብሽ ነው። እና ባጠፋሹ ጥፋት እኮ ነው። እኛ እኮ ከመንገድ አይደለም ዝም ብለን አንቺ ባለጌ፣ አንቺ ስርዓተ ቢስ፣ አንቺ የቡና ቁርስ እያልን የምንጠራሽ እኮ በስራሽ ነው፣ በሰራሹ ባስተላለፍሽልን መልእክት ሴት ልጅ ማድረግ የሌለባትን ነገር ባደረግሹ ነው። ገባሽ?
እንደውም አብርሽ ምንም አላረገሽም። የአብርሽ ቤተሰብ እንደውም ምንም አላረጉሽም። የአብርሽ ወንድሞች ምንም አላረጉሽም። አክብረውሽ ዝም አሉሽ። ጭራሽ ታስፈራሪዋለሽ። ልጁ ራቆቱን እንዴ! ሴት ልጅ እንዴት ራቆቱን ወንድ ልጅ ትቀርጻለች? ነውር እኮ ነው አንቺ እንዴ! የቡታጀራ ሴት ሆነሽ የእውነት የቡታጀራ ሴት እኮ ባህሏን የምታውቅ ሃይማኖቷ ሙስሊም ክርስቲያን ተከባብሮ ተዋዶ ስርዓት ከንግግር ካለባበስ ጀምሮ ስርዓት ይዘን ያደግን ልጆች ነን። ግን ዛሬ የመጣችሁ ልጆች ያዙኝ ልቀቁኝ ሚዲያ ላይ ጭራሽ ህዝቡን ልትሰድብ። ህዝብ እኮ ነው እዚህ ያደረሰሽ። ነገ እኮ አንቺ አልፎሎ ማድረግ እኮ ይቻላል። ሰብስክራይብሽ እኮ ማንሳት እኮ እንችላለን። እዚህ ጋር መሄጃና መውጫ እኮ ልናሳጣሽ እንችላለን። ግን እኛ እንደውም አከበርንሽ። በቃ ያስተላለፍሽልን መልእክት አሜን ብለን ተቀበልን። ምንም አልተባልሽም እኮ ግን ህዝቡ ሰደበኝ፣ እንደዚህ ያለኝ፣ በየሄድክበት ስሜን አታንሳ፣ ከአንተ ጋር መስራት አልፈልግም እና ፍቅር ምናምን። እሱ ያለሽ እኮ አብረን እንስራ ነው። በቃ አብረን ሰርተን እንደግ። እኔ ከአንቺ ጋር ጀምሬያለሁ፣ ከአንቺ ጋር ልስራ ነው ያለሽ። ስላፈቀረሽም ደግሞ አዲስ ነገር አይደለም። ይኸው አብረሽ የልጅ አባት ያውን 2 ሚስት ያለው ልጅ አፍቅረሽ አይደለም እንዴ? አንዴ በቪዲዮ አንዴ በምን የምታሰቃዩ? አብረሽ ራስ እኮ እንደ አንቺ ዳጊ ላይ እንደሆንሽበት አልሆነብሽም። ገብቶሻል አይደለም? በዚህ ደረጃ ራስሽን እላይ አትስቀዩ። ወረድ ወረድ በይ እሺ። ህዝብ ሲያወጣ ማንዴ ነው፣ ሲያወርድ ማንዴ ነው። ባይዘወይ ህዝብ ደግሞ አይጥመድሽ። በተለይ የመዳብ ቅመሞች ከመዳብ ቅመሞች ሰፋጣ ማቆም አለብሽ። በጣም ሰሞኑ አፍሽን እያሞጠሞጥሽ ነው። ሞጥ ማጣ ምን ላታመጪ ነው? ምን ልታመጪ ነው? 100,000 ፎሎ ስለገባሽ ታዲያ እኛ ላይ እንዲህ አናታችን ላይ ምን ልትሆኚ ነው እንዴ? በብልግናሽ እኮ ነው። 10 ወንድ ስትቀያየሪ እኮ ነው 100,000 የገባሽው። ምን ስትሰሪ ነው? ምን መልካም ስራ፣ ምን በጎ ስራ፣ ምን የሚያስተምር ወጣቱን የሚያስተምር ለሴት ልጅ ክብር ያለው ስራ መች ሰርተሽ ነው ደግሞ? የሆነ እኮ በቃ የሆነ ነገር ሰርቶ ምናምን ተቀይሮ 100,000 የገባ ይመስል እንዴ! በጣም ባልገዥ ከስንቱ ከ5 ከ6 ልጆች አሉ እኮ ደግሞ አንድም አለ። ማን ነው ማን ነበረ? ሚዛና ነው ኢዛና ከሚባለው ልጅ ቤተሰብ ከዳኒ ከአብርሽ ከፉፉ ኧረ ስንቱን አየን። ከእንትናም እኮ ልትሄድ ነበር እኮ እንዶ በመሀል ቆመ እንጂ ከኤፍሬምም ጀምራ ነበረ ከአብርሽ ወንድም እና ልጅቷ ወንድ ሚበቃት እንዶ አብርሽ ተባለ። አብርሽ ሴት ይወዳል ተባለ። የፍቅር ደግሞ በቃ እኔ እንጃ እውነት ረገብ በይ ረጋ በይ እና ዳጊን እንዳታስቀይሙ ቤተሰብ። ዳጊን እኛ ማሳደግ አለብን። ከሌላ ሰው ከመጣ ሼር እያረግን እያበረታታ ነው እሷን ማቃጠል አለብን። ምክንያቱም የሰው ህይወት የምትበጠብጠው ፍቅር ናት።